ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀግና ሰው ማለት ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና ንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። መጠበቅ አለብን። እፎይ ከሮጠ ክርስቲያን አይደለም። ይኸውላችሁ እፎይ ክርስቲያን አለመሆኑን የምታዩ ከኮንዶሚኒየም ይዘን እፎይ ክርስቲያን አለመሆኑን የምታዩት ሌላ መለኩሴ ጠበቃ መጣለት። ተመልከት እንግዲህ ክርስትናው አየው መጽሐፍ ቅዱስን ማቲያስ የማያውቀው ጳውሎስ የማያውቀው አብርሃም የማያውቀው ሌሎች የማያውቁ መጽሐፍ ቅዱስን እኔ ነኝ የማውቀው። ስለዚህ እፎይ በዚያ ገባ፣ እፎይ በዚያ ወጣ። የማውቀው ነገር የለም። ግጠም ብያለሁ፣ ግጠም። ሻምፒዮኑ መቼ እንደሚሆን ማየት ፈልጋለሁ። ፋክቱን እፎይ ለክርስቶስ ካልቁ መመገደል እስጢፋኖስ ያደረገውን ጀግንነት መድገም፣ ጊዮርጊስ ያደረገውን ነገር ተዋግተህ ፈረስ የለም በአሁኑ ሰዓት እንግዲህ ባጃጅም ሆነ ሞተር ያዝና ግጠም። ለምን ትሸሻለህ? እፎይ ነው ማን? እፎይ ነው ግን ማን ነው? እስኪ የፂማም ጻፉል ማን ነው? እፎይ ነው። እፎይ የእፎይ ክርስትና ውሸት መሆኑን የምታውቀው ከኮንዶሚኒየም መሮጡ ነው። ክርስቲያን አይፈራም፣ ሙስሊም አይፈራም። ሙስሊም ለአላህ ይሞታል፣ ለእምነቱ ይሰዋል። ክርስቲያን ለክርስቶስ ለስላሴ ይሰዋል፣ ለማርያም ይሰዋል። ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላ በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይሄንን እሳቢውን እዚህ ቤት የነበሩት አዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል፣
ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። በመሳደብ አይደለም። ከዚህ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረቧቸው ሀሳቢዎች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም።